ስለማላስብ ሁሉም ነገር ረስቼ የራሴን ህይወት እየኖርኩኝ ነው ያለሁትና ለልጄ በማስፈልገው ነገር በሙሉ አለሁኝ። ማድረግ ያለብኝ ነገር አደርጋለሁ። ልጄን ማየት ሲኖርብኝ ያለው እስቲ አንተ ይኸውልህ አሁን እኔ የምመክርህ ነገር ምንድነው? አንተ ትዕግስተኛ ሁን። በቃ የሷን ነገር እስቲ የሷን ነገር ለኔ ተወው። ለምን አሁን ይሄ አልሆነም ብዬ አልላትም። እሷንም የሷን ነገር ለኔ ተወው። አንተ ትዕግስተኛ ሁን፣ ተስተካከል። በቃ አንድ ላይ ሆንክም አልሆንክም እሷ የምትጠላውን ነገር ጥላ አንተ የምትጠላውን ነገር እሷ እንድትጠላ እኔ እስቲ በቃ የሷን ነገር ለኔ ተወው። አንተ ግን መስተካከል ባለብህ ነገር ተስተካከል። አንተ ጋርም ጥፋት አለ፣ አንተም ጥፋተኛ ነህ። ጥፋትህን አርም፣ ተስተካከል። የሷን ነገር ለኔ ተወው። አንተ በቃ ለልጅህ ጠንካራ አብርሽ ግን የእውነት አስመሳይ ነህ። ምክንያቱም አንገትህ እየደፋ ማለት ነው ምስኪን የሚያጫውትህ ነገር አለ። ምስኪን አያጫውትህ። ሩታ ብቻ አይደለችም ጥፋተኛ። ወደ ሩታ ለምንድን ነው የምታዝሩ? እስኪ አንተ ተስተካከልና ሩታ ማትመለስበት ምክንያት ይኖር። አንተ ከኤርሜላ ራቅና ከዛ ከኤርሜላ ደግሞ የሚሮጡት አሉ አይደል? አቤልና ብሩክ ከነሱ ራቅና የዛኔ ሩታ እንደማትመለስ በደንብ ታያለ። እንዴ አንተ ውሽሚትን ይዘህ የዙርክ ወደ አንተ እንድትመለስ ትፈልጋለህ? አንተ እሷን ኧረ ቢስሚላ። እስኪ ራስህን ተመልከተው መጀመሪያ እሷ ላይ ከመፍረድ። ያኔ አሁን እኮ አንተ እየደመደምክ ያለህ ሩታ እምቢ እንዳለች ነው። መጀመሪያ ራስህን ተስተካከል። ምን ይመስላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ልኝ ደህና ናችሁ? አለሁላችሁ። መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረታቱን። ጉዞ ወደ 6000 ያስገቡን። ኧረ ተው እናንተ ሰብስክራይብ እያደረጋችሁኝ አይደለም። ተው ግን ሁሌ እየመጣው እንዳላ ያለቅስባችሁ ተው ብዬቻለሁ። ለማንኛውም ሼር ላይክ እያደረጋችሁልኝ አብረታቱኝ ቤተሰቦቼ። እንግዲህ ትላንት የተለቀቀ ቪዲዮ ማታ አቤት አልነበርኩም፣ አልሰራሁላችሁም። በጣም ይቅርታ። በመቀጠል አብርሽ አንገት ደፊ ሀገር አጥፊ ተባለ። የምሬ ነው የምላችሁ። ምን ምስኪን ያጫውትሃል እንዴ? ነገራቶች ሁሉ ወደ ሩታ እየደመደመ ነው ያለ። ልብ ካላችሁት ማለት ነው ማለት እሱ ምንም ጥፋት እንደሌለበት ከሷ ጋር ሊሆን ዝግጁ እንደሆነና እሷን እምቢ እንዳለችው አይነት ምናምን። ለምን እንደዚህ ታረጋለህ? ማለት ኦዲየንስ ፊት የሆነ ምስኪን ነገር አያጫውትህ። አንገት እየደፋ ምስኪን እየመሰልክ አትምጣ። ምክንያቱም ጥፋቱ አንተ ጋር ነው ያለ። ማለት አንተ ከውሽሚት ጋር የትም እየዘለልክ የትም እንደፈለክ እየሆንክ መልሰህ ሩታ ጋር ትመጣለህ። ሩታ ጋር ደግሞ ትሄድና ወደዛች ትሄዳለህ። አንተ ሁለት ልብ ለምን ትሆናለህ? በህይወትህ ላይ ኤርሜላን አስወጣት አለችህ። መጀመሪያ ማስወጣት አልቻልክም። ገባ? ዙራ የምታገኝህ እዛው ቦታ ላይ ነው። ዙሮ የምታገኝህ እዛው ቦታ ላይ ነው። በነገራችን ላይ አንተ እሷ የምትፈልገው ነገር ከህይወትህ ካስወጣ፣ ከምጠላው ነገር ከራክ፣ እሷ ማየት ማትፈልገው ነገር ከእሷ ማለት በቃ በዙሪያ እንዲኖር ማይፈልጉ ሰዎች ካስወጣ እርግጠኛ ሆኜ የምነግርህ ሩታ ትመለሳለች። ነገር ግን አንተ እሷ የምትጠላቸው ሰዎች፣ እሷ ማትፈልጋቸው ሰዎች ጋር የሆንክ እንደፈለክ እየተንዘላዘልክ ሩታ ልትቀበልህ ማሰብም መገመትም የለብህም። ሲቀጥል እሷን አታስወቅሳት ማለት በአንተ ጥፋት እሷ እንድትወቅስ አታርግ። መጀመሪያ ያው እህቷም ነግረሃለች። እሷ የምትጠላቸው ነገሮች ራቅ። እውነት ከሩታ ጋር የመኖር አላማ ካለ፣ ነገር ግን አንተ አላማ ስንረዳ ከኤርሚላም ጋር መኖር ነው ከሩታም ጋር መኖር ነው ማለት ሁለቱንም ማጣት ማትፈልግ አይነት ሰው ነህ። ያን መንገድ ደግሞ አያስኬድህም። ገባ? ያን መንገድ ደግሞ ሩታ አትፈልገውም። በመጀመሪያ ደረጃ የሚመክሩት ሰዎች አትስማ። የራስህን ማለት በቃ ስሜትን ብቻ አዳምጥ እንዳለችህ ማለት ነው። በመቀጠል ደግሞ ኤርሜላን አትፈልጋትም አይደል? በቃ ኤርሜላን ከህይወትህ አስወጥተህ ራስህን ሆነ ቀረባት ሩታን ራስህን ሆነ ማለት ነው። አይደለም በየጊዜ የፈለክ ሴት እየቀያየርክ እየመጣህ የፈለክ ሴት ይዘህ እየሄድክ ከፈለክ ሴት ጋር እየተጋደምክ እንዴት ነው እሷ ልትቀበልህ የምትችለው? እሷም እኮ የራሷ ህይወት መኖር አለባት። ገባ? አንተ እንደፈለክ መሆን እንደምትፈልገው እኮ እሷም አቅቷት አይደለም። ነገር ግን ስለምታስብ አስተዋይ ሴት ስለሆነች ነው።
በዚህ ልክ ማሆንም ደግሞ ምናልባት የእናንተ መልክ ይሆናል ከዚህ ልጅ ጋር እንትን ልትል የቻለች እንጂ እንደዛ አይነትም ሴት አይደለችም። ያኔ ብዙ ሰው እየወቀሳት ነው። ለምን አራስ ናት፣ ገና ናት፣ ለምን አሁን ወንድ የሚያስፈልጋት ሰዓት አይደለም። አዎ ነው፣ ግን አንዳንድ ነገሮች ሊያናድዷት ወይም ልክም ይዟት ነው። ገባችሁ? በነገራችን ላይ ትናንት የተለቀቀ ቪዲዮ አለ። ደስታ ልጅ አለው፣ ሚስት አለው፣ እንደዚህ ያለው እየተባለ ነው። ግን እሱም አዝማሚያው ደስ አላለኝም እውነቱ ስነግራችሁ። ማለት ልጅ ያለው ሚስት ያለው ሳይሆን ሩታ ደግሞ ሚዲያ ላይ ደፍሮ አይወጣም ነበረ። ልጅ ቢኖረው ብለሻል። በዚህ አትሳሳች የኔ ውድ። እሱ ማለት ሚስቱ አሳምኗትም ነግሯትም ምንም ብሏት ሊሆን ይችላል። ያናክል እንትን እርግጠኛ የምንሆንበት ነገር አይደለም። ሚዲያ ላይ አይወጣም ቤተሰብ ቢኖረው የሚለው አይደለም። ገባችሁ? ያንን እንደ አንድ መፍትሄ ሚዲያ ላይ መውጣቱ እንደ አንድ እውነተኛ ሰው አርግተን መውሰድ የለብንም አይደል? ነገር ግን ያን ነገር ልጁ ለምንድነው አቤላን የፈለገው? ይሄ ነገር የኤርሜላ እጅ አለበት የተባለ እውነት ሊሆን ይችላል። ሩታ መጠንቀቅ አለባት። አሁን ማለት ሩታ አቤላን እንደማትፈልገው በደንብ ያውቃል። እውነት እሷ የሚወዳትና የሚያፈቅራት ከሆነ ጭራሽ ሚዲያ ላይ መጡ ብር ያስገባሁልህ እኔ ነኝ፣ እንደዚህ ያረኩልህ እኔ ነኝ። እንዴ ነገ እኮ ሩታ ናት የምትሰደብበት በዚህ እንትን። እንዴት ነው የሚያስበው እሱ ራሱ? የምሬ ነው የምላችሁ። እሱ ራሱ የሚሆናት አይመስለኝም። ሁሉንም ትታ የራሷ ህይወት በቃ ከልጇ ጋር ትንሽ ጊዜ ራሷን ብታዳምጥ ነው የሚሻላት። ይህ ደስታ የሚባለው ልጅ ራሱ የሚሆናት አይነት ነገር አይመስለኝም። ወይ የሆነ ተንኮል ታቀዶበት ነው ወይ ደግሞ የሆነ ከኤርሜላ ያለው ግንኙነት አለ እንጂ በፍጹም እንትናን አይፈልገውም ማለት ነው። አቤላን በዚህ ልክ ለሷ የሆነ ይጠቅመኛል ብሎ አይደለም የሚሄድበት። ያ ስለሆነ ብታስብበት ጥሩ ነው ብዬ ነው ማስበው። ለማንኛውም በሌላ እስከምንገናኝ ድረስ ላይክ እያደረጋችሁ ጥብቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።